ማለት በሮሜ ምዕራፍ 8 ቁጥር 1 እና 2 ላይ ተናግሬ ነበር ለ10 ደቂቃና እዛ ቲክቶክ ውስጥ አለ ማለት ነው አፕሎድ የተደረገ። ከዛ በመቀጠል ጊዜያን ሶኝ ስራ ላይም ስለነበርኩኝ መቀጠል አልቻልኩም ነበርና ቁጥር 4 ላይ የሚናገረው ቃል አለ። ከስጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ስጋ ምሳሌ በኃጢአት ምክንያት ልኮ አድርጓልና እንደ መንፈስ ፈቃድ እንጂ እንደ ስጋ ፈቃድ በማንመላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ ኃጢአትን በስጋ ኮነነ ይላል። እግዚአብሔር አምላካችን የተመሰገነ ይሁን እና ከስጋ የተነሳ ስለደከመ ለሕግ ያልተቻለውን ይላልና እንግዲህ በመጽሐፍ ቅዱሳችን ስንመለከት ከሕግ በታች እየተናገርኩ ያለሁት ስለ መንፈሳዊ ነገር ስለሆነ ሚስኮት እንዳታደርጉብኝ። በሰኩላሩ ዓለም ሁሉም ሰው ከሕግ በታች ነው፣ ለሕግ ይገዛል እንላለን። ዳስ ትሩ መቀበለው ነው ማለት ነው። በመንፈሳዊ ነገር ወደ መንፈሳዊ ነገር ስንመጣ ግን አሁን በሰኩላሩ ዓለም ሁሉም ሰው ከሕግ በታች ነው ይባላል። ፕሬዝዳንትም ሳይቀር ከሕግ በታች ነው ይባላል ማለት ነው። ስለዚህ ሕግ ከሁሉ በላይ ነው ተብሎ ነው የሚነገረው ማለት ነው በሰኩላሩ ዓለም። ወደ መንፈሳዊ ነገር ስንመጣ ግን መንፈሳዊያን ወይም የእግዚአብሔር ሰዎች ነን የሚሉ ሰዎች ከሕግ በታች ሆነው እንዲኖሩ የእግዚአብሔር ፈቃድ አይደለም። ይሄ የሆነበት ምክንያት እግዚአብሔር አምላካችን እሱ ከሁሉ በላይ ነው። ሕግን የሰጠው እሱ ነው። እሱ ከሁሉ በላይ ስለሆነ ከሱ በታች ሆነን እንድንኖር ነው የተፈለገው ማለት ነው። ስለዚህ ከሕግ በታች አድርጎ ቢለቀን እኛን ለሕጉ እየተገዛን መኖር የምንችል ሰዎች አይደለንም። በመንፈሳዊ ነገር ማለት ነው እንዳለን ማለት ነው፣ እንደተፈጠርን ማለት ነው። ምንም ነገር ምንም አይነት ሰርጀሪ መንፈሳዊ ሰርጀሪ በሕይወታችን ሳይካሄድ የሆነ ነገር ለውጥ በሕይወታችን ሳይካሄድ ሳንለወጥ እንዳለን እንደተፈጠርን ማለት ነው ከሕግ በታች ሆነን እንኑር ብለን ብንል ሕጉ ይገዛናል። ግን እንደ ሕጉ ሆነን መኖር አንችልም። ለምሳሌ ሕጉ አታመንዝር ይላል። ሕጉ አትስረቅ ይላል። ሕጉ የባልንጀራን ሀብት፣ ንብረት፣ ሚስት፣ የተለያየ ነገር አትመኝ ይላል። እኛ ግን ከተፈጥሯችን የተነሳ ከሞተ ማንነት በአዳም ውድቀት ሲወርድ ሲዋረድ እኛ ጋር ከደረሰው ደካማ ማንነት የተነሳ ሙት ማንነት የተነሳ ለእግዚአብሔር ሕግ ተገዝተን እግዚአብሔርን ደስ እያሰኘን መኖር የምንችል ሰዎች አይደለንም። ይሄ በተግባር የተፈተነና ያልተቻለ ነገር ነው ማለት ነው። ሮሜ 7ን ሄዳችሁ ብታነቡ እንደዛ ነው የምታነቡት። ምንኛ ጎስቋላ ሰው ነኝ፣ ማን ነው ለዚህ ለሞት ከተሰጠ ሰውነት ማን ይለየኛል? ማን ይገላግለኛል? ማን ያድነኛል? ብሎ ሲናገር እንሰማለን። የሮሜ 7ቱ ሰው ማለት ነው። የሮሜ 7ቱ ሐዋርያው ጳውሎስ ነው፣ ስለራሱ ነው የሚናገረው ብለን ካልን ስተናል። ስለ ሰው ሁለንተና ነው ሐዋርያው ጳውሎስ እየተናገረ ያለው። ከሕግ በፊትም ስለነበረው ሰው ሕግ ከተሰጠም በኋላ ስላለው ሰው ነው እየተናገረ ያለው። እንደውም ሕግ ከመሰጠቱ በፊት ኃጢአት ሕያው ሆኖ ይኖር ነበረ ነው የሚለው። ምክንያቱም አድርጋት ሕግ ነዋ፣ በሕግ ነዋ ኃጢአት የሚታወቀው። ስለዚህ ሕግ ከመሰጠቱ በፊት ኃጢአት ሕያው ሆኖ ይኖር ነበረ ነው የሚለው። ሕግ ከተሰጠ በኋላ ደግሞ ሕጉ ኃጢአትን አሳወቀን። ይሄ ኃጢአት ነው፣ ይሄ ኃጢአት ነው፣ ይሄ ኃጢአት ነው አለን። ግን እኛን ከኃጢአተኛ ማንነት ሊያድነን አልቻለም። ስለዚህ መጽሐፍ ቅዱሳችን በአዲስ ኪዳን ከሕግ በታች አይደላችሁም ሲል
ቤተክርስቲያንን የእግዚአብሔር ሰዎችን በክርስቶስ አምነው የተለወጡትን ሰዎች ትክክል ነው ማለት ነው። ምክንያቱም ከሕግ በታች ሆነን እግዚአብሔርን ደስ ማሰኘት አንችልም። ስለዚህ ከጸጋ በታች ነው የምንሆነው። ምንድነው የተደረገው በሕይወታችን ብለን ስንል የሰርጀሪ ነው የተደረገው። ያንን ሰርጀሪ ከዳግም ልደት ጋር ማገናኘት ትችላላችሁ። በእግዚአብሔር ቃል በሕያው ቃል ከማይጠፋ ዘር ከእግዚአብሔር ተወልደናል፣ በቃሉ ተወልደናል። እግዚአብሔር በቃሉ አስቦ ወልደናል። ወንጌልን ስንሰማ እና አምነን ስንቀበል በቃሉ ተወልደናል፣ በመንፈስ ቅዱስ ተወልደናል። እንደገና ደግሞ የጌታ የኢየሱስ ክርስቶስ ደም ደግሞ እኛን ከነበረብን በደልና ኃጢአት ሁሉ አንጽቶን ንጹሕ ሕሊና እንዲኖረን በጎ ሕሊና እንዲኖረን እግዚአብሔርን በንጹሕ ሕሊና እንድናመልከው አድርጎ አጥቦን በዚህ ሥራ በእግዚአብሔር ሥራ በደሙ በመንፈሱ በቃሉ በሆነ በእምነት በኩል ምን ተደርጓል ማለት ነው? የሆነ ሰርጀሪ ተደርጓል ማለት ነው። የሚወገድ ነገር እንዲወገድ እንደገና ተወልደናል ማለት ነው። ለስጋችን ለስጋ ፈቃድ ትገዛ የነበረችው ነፍስ ነፃ ወጣለች። ትረክስ የነበረችው ይረክስ የነበረው መንፈሳችን ይረክስ የነበረው ስጋችን ይሄ ቦዲ አካላችን ራሱ በክርስቶስ ኢየሱስ አሰራር ነፃ ወጥቷል ማለት ነው። ነፃ ወጥተናል ማለት ነው። አዲስ ሰው ሆነናል ማለት ነው። እንደገና የተወለድን ከእግዚአብሔር ማለት ነው። እንደገና ተወልደናል ከእግዚአብሔር። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል ተብሎ ተጽፏል። እንግዲህ አዲስ የምንኖረው በክርስቶስ ያለን ኑሮ ምን አይነት ኑሮ ነው ብለን ብንል በአዲሱ ሰው እንደገና በተወለደው አሮጌ ነገሩ ባለፈለት በአዲሱ ሰው የምንኖረው ኑሮ ነው። እግዚአብሔር አምላካችን የተመሰገነ ይሁን። በዚህ በሮሜ 8 ላይ ቁጥር 4 ላይ የምንመለከተው ከስጋ የተነሳ ስለደከመ ለሕግ ያልተቻለውን ይላል። በቃ ሕጉ ምንም በቃ አታመንዝር ስላለን ከማመንዘር ነፃ ልንወጣ አልቻልንም። አትግደል ስላለን እንደዛው ሌላውን ኢቭን እንኳን አንዱን ጠበቅኩ ብለን ስንል በሌላው እንያዛለን ማለት ነው። በመንፈሳዊ ቋንቋ ደግሞ ሐዋርያው ያዕቆብ እንደተናገረው በመልእክቱ መቶ ኮማንድመንት ቢኖርና 99ን አድርጎ በአንዱ የወደቀ በሁሉም ወድቋል ነው የሚለው። ስለዚህ ከዚህም የተነሳ ከስጋ የተነሳ ስለደከመ ይላል። ይሄ ስጋ የሚባል ነገር አለ። ይሄ ኃጢአተኛ ስጋ፣ ኃጢአተኛ የሆነ የኃጢአት ባህሪ ያለው ስጋ የሚባል አለ። የሞተ ማለት ነው። ነፍሳችን ለእግዚአብሔር እንዳትገዛ አፍኖ የያዛት የራሱን ማንነት የጫነባት ሳትወድ በግዷ ማለት ነው። ስለዚህ ይሄ ስጋ መገደል ነበረበት። በክርስቶስ ስጋ በክርስቶስ ሞትና ትንሣኤ መገደል ነበረበት። ስለዚህ ያ ነው የተፈጸመው። ክርስቶስ ኢየሱስ በመስቀል ላይ ስለ ኃጢአታችን ሞተ ሲባል እንዳለ ስለነበረብን ከተፈጠርንበት ጊዜ ጀምሮ ስንኖር ከነበረው በደልና ኃጢአት በሙሉ ያንን ሁሉ ከኛ ላይ አስወግዶልናል። ያ ብቻ አይደለም፣ በመስቀል ላይ የተሰራው ስራ ተመልሰን እንደገና ደግሞ እንደ ድሮ ያንኑ ተመልሰን አምንን ብለን ክርስቶስን ተቀበልን ብለን ተመልሰን እንደ በፊቱ አይነት ኑሮ እንዳንኖር አሮጌው ሰዋችን ከክርስቶስ ኢየሱስ ጋር እንደተሰቀለ እናውቃለን ተብሎ ተጽፏል። ያ ስለዚህ ሁለት ነገር ነው የተሰራው። የበደላችንን ስርየት በበደልና በኃጢአት ምክንያት ሙታን ነበርን፣ ያ ተሰረዘልን። እንደገና ደግሞ ተመልሰን ሙት በሆነ ማንነት እንዳንመላለስ ይሄ አፍኖ የሚይዘንን ስጋ የሚባለው ራሱ አሮጌ ማንነታችን ከክርስቶስ ኢየሱስ ጋር እንደተሰቀለልን እናውቃለን ይላል የእግዚአብሔር ቃል። ስለዚህ ከስጋ የተነሳ ስለደከመ ማን ነው የደከመው? ስጋው ነው ወይስ ሕጉ? ሕጉ ነው የደከመው። ሕጉ እኛን ነፃ ማውጣት አልቻለም። አትስረቅ ይላል። ጥሩ ነው፣ ሕጉ ጥሩ ነው። አትስረቅ ማለት ክፋት የለውም። ግን አለመስረቅ አልቻልንማ። ስለዚህ ለምንድን ነው አለመስረቅ ያልቻልነው ስንል እቺ ነፍሳችን ተይዛለቻ።
በአሮጌው ሰው ተይዛለች፣ በስጋዊው ማንነት ተይዛለች፣ ሙት በሆነው ማንነት ተይዛለች። የምትኖረው ለዚህ ሙት ለሆነው ፈቃድ ነው። አትችልም መውጣት፣ አቅም የላትም። ስለዚህ እግዚአብሔር የገዛ ልጁን በኃጢአተኛ ስጋ ምሳሌ በኃጢአት ምክንያት ልኮ አድርጓልና ስለዚህ እንደ መንፈስ ፈቃድ እንጂ እንደ ስጋ ፈቃድ በማንመላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ ኃጢአትን በስጋ ኮነነ ይላል። ስለዚህ አሁን እንደ እግዚአብሔር ፈቃድ እንደ እግዚአብሔር ሐሳብ መኖር እንችላለን ማለት ነው። አሁን በክርስቶስ ኢየሱስ ማለት ነው። እንደገና ከተፈጠረ እንደገና ከተወለድን በኋላ ይሄንን ነው ያደረገው ኢየሱስ ክርስቶስ። ያደረገው ነገር ቢኖር ይሄንን ነው። በቃ እንደገና መወለድ። ሰው ዳግም ካልተወለደ በስተቀር የእግዚአብሔርን መንግስት አይም ወደ እግዚአብሔርን መንግስት አይገባም። የእግዚአብሔርን መንግስት ስርዓት ኤክስፒሪየንስ እያደረገ መኖር አይችልም ሰው ዳግም ካልተወለደ እንደገና ካልተፈጠረ በስተቀር። ይሄን ነው የምንማረው በክርስትና ማለት ነውና ስለዚህ ወገኖች እንዲሁ ዝም ብለን እንችላለን ሕግ ጠብቀን መኖር እንችላለን ብለን አንሰቃይ አንችልም። ደግሞ ፋክቱን ያው የምናየው ነው እኮ ምንም ምስክር እኮ አያስፈልገንም። ችለነው እየኖርን ነው ወይስ አይደለም? ሕግ ጠብቀን እየኖርን ነው ወይስ አይደለም የሚለውን ራሳችኑ ምስክሮች ነን። አንችልም። እያንዳንዳችን ውስጣችንን ልባችንን እናውቃለን። ስለዚህ እንደ እግዚአብሔር ሐሳብ መኖር የምንፈልግ ጌታን ደስ ያሰኘን መኖር ምክንያቱም ያው ሄዳችሁ ስታነቡት በስጋም ያሉት እግዚአብሔርን ደስ ሊያሰኙ አይችሉም ነው የሚለው። አይችሉም። በስጋም ያሉት ቁጥር 8 ላይ ሮሜ 8 ላይ ስታል በስጋም ያሉት እግዚአብሔርን ደስ ሊያሰኙት አይችሉም። ስጋ ለእግዚአብሔር መገዛት ተስኖታል። ታዲያ ምን ተስፋ አለ ብለን ስንል ይሄ እሱ መገደል አለበት ብሎ ጌታ ወሰነበት ማለት ነው። ኮነነው። ስለተኮነነ ተገደለ በክርስቶስ ስጋ ማለት ነው። አሮጌው ሰዋችን ከክርስቶስ ኢየሱስ ጋር እንደተሰቀለ እናውቃለን። ስለዚህ እግዚአብሔርን ደስ ያሰኘን መኖር የምንፈልግ ወገኖች ማሰብ ያለብን ነገር መንገዱን ማወቅ አለብን። መንገዱ ጌታ ኢየሱስ ክርስቶስ ነው። መንገዱ ወንጌል ነው። ጌታ ኢየሱስ ክርስቶስ የተናገረው እውነት ነው። ያንን እውነት ተቀብለን አስተናግደን በዛ መንገድ ስንሄድ ሕይወታችን ይለወጣል። ከዳግም መወለድ ጀምሮ ከዛም በኋላ ጌታ ኢየሱስ ክርስቶስን እየተከተልን የምንሄድበትን ጸጋም ከእግዚአብሔር ዘንድ እንቀበላለን። ምክንያቱም ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይላል። ይሄ የተገለጠው ጸጋ ኃጢአተኝነትን ካስካደ ምን እንፈልጋለን? ያስቸገረን የምንለው ኃጢአት አይደለም? ዓለማዊነት አይደለም? እነዚህን ካስካደ ምን እንፈልጋለን? ከዚህ በላይ ክርስትና አለ? ዓለማዊነትን ኃጢአተኝነትን ክዶ በጽድቅ እግዚአብሔርን እየመሰሉ ከመኖር የበለጠ ሌላ ምን ክርስትና አለ? እንግዲህ የእግዚአብሔር ጸጋ ይሄንን የሚሰራ ነው ማለት ነው። ስለዚህ ወገኖች፣ የእግዚአብሔር ቤተሰቦች አንታገል በራሳችን። መንገዱ አንድ ነው። ጌታ ኢየሱስ ክርስቶስም ተናግሯል። ያለኔ ምንም ልታደርጉ አትችሉም ብሏል። በእርሱ መኖር የሚባል ነገር አለ። እግዚአብሔር የሰራልንን እንረዳ። አሁን ወደ መረዳት ባለጠግነት ውስጥ እንግባ። እሱ ነው አሁን ለኛ የሚጠቅመን ነገር እሱ ነው። ይሄ የጥበብና የመገለጥ መንፈስ እንዲፈስልን በውስጣችን በልባችን ውስጥ እንዲፈስ እንዲበዛልን እንዲሞላብን ያስፈልጋል። ምክንያቱም የዛን ጊዜ የልባችን አይኖች ይበራሉ። በኤፌሶን እንደተጻፈው ማለት ነው። የልባችን አይኖች ሲበሩ ለምን እንደተጠራን ይገባናል። የመጥራቱ ዋጋ ምን እንደሆነ፣ የተጠራንበት ዋጋ ተስፋው ምን እንደሆነ በደንብ እንዲ ብርት ብሎ ስለሚታየን አለመቀበል አንችልም። ለዚህ እውነት አለመገዛት አንችልም። እሱ ነው ኃይል የሚሆነን ከእግዚአብሔር ጋር የሚያኖረን እና በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንደሆነ የምናውቅበት ነው። ደግሞም ከሁሉ የሚበልጠውን የእግዚአብሔርን የኃይሉን ታላቅነት የምንረዳበት ነው የሚሆነው። ስለዚህ መጣበቅ አለ፣ ወደ እግዚአብሔር መቅረብ አለ። መጽሐፍ ቅዱስ እንደሚናገረው ከትንሽ ነገር እንጀምር። ጥቃቅን ከሆኑ ነገሮች፣ እግዚአብሔር ከሚፈልገው ጥቃቅን ከሚመስሉ ነገሮች ይሄ የሆነ በእሽታ መንፈስ ደግፈኝ እንበለው ጌታን።
እርግጠኛ እንሆን እግዚአብሔርን ለመታዘዝ በቃ አንተ መታዘዝ ነው የምፈልገው በመንገድ መሄድ ነው የምፈልገው እንበለው ጌታን እንናገር እርግጠኛ እንሆን እዚህ ላይ እርግጠኛ ከሆነን እግዚአብሔር አምላካችን ልባችንን ስለሚያቅ ለሚፈልጉት ቅርብ ነው በቃሉ ለሚንቀጠቀጡ ቅርብ ነው ይመለከታቸዋል ጸጋን ይሰጣቸዋል ያበዛላቸዋል ያኖራቸዋል ያቆማቸዋል ያጸናቸዋል እግዚአብሔር አምላክ የተመሰገነ ይሁን ስለዚህ ወገኖች እንዲሁ በራሳችን አንድከም በጌታ ነው ምን በረታው እንጂ በሌላ በምንም መንገድ የለም ለማለት ስለፈለኩ ነው ስጋ እንደሆነ ያው እንደምታውቁት ነው እግዚአብሔርን ደስ ማሰኘት አይችልም የተጠራ ነው ደግሞ እንደ ስጋ ፈቃድ ልንኖር አይደለም የስጋ ፈቃድ ምንድነው ካልን ሄደን ገላትያ ላይ ማንበብ ነው ገላትያ 5 ላይ እና ሌሎችም እዛ ላይ ያልተዘረዘሩ ብዙ የስጋ ስራዎች መጽሐፍ ቅዱስ በሌላ ቦታ ጴጥሮስ ሲናገር ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ የኑሮ ስታይል ነው አለው የራሱ የሆነ እየተወራረሰ ከትውልድ ወደ ትውልድ ከአባት ወደ ልጅ እየተላለፈ የመጣ ላይፍ ስታይል አለ ማለት የኑሮ ዘይቤ ነው ማለት ነው ከዛ ሁሉ ነው የዳን ነው ማለት ነው አዲስ የኑሮ ዘይቤ በክርስቶስ የሆነ የክርስቶስ ማይንድ በእኛ ማለት ነው በክርስቶስ የነበረ ሐሳብ በእኛ ሆኖ እኛን ሊገዛ ማንነት ሆኖ እኛ ተለውጠን ውስጣችን በክርስቶስ ሐሳብ ምክንያት በቃሉ ምክንያት በእኛ ውስጥ በሚኖረው ቃሉ ምክንያት ክርስቶስን ለብሰን በሐሳቡ እሱን ለብሰን በመንፈሱ እሱን ለብሰን የውስጥ ማንነታችን ክርስቶስ ሆኖ የምንኖረው ኑሮ ነው አዲሱ ኑሮ በአዲሱ ሰው የምንመላለሰው ማለት ነው እግዚአብሔር አምላክ የተመሰገነ ይሁንና ወገኖች በርቱ ለማለት ፈልጌ ነው በመንፈሴ እንጂ በኃይልና በብርታት አይደለም ያለው ጌታ በዚህም በአዲስ ኪዳን ያለኔ ምንም ልታደርጉ አትችሉም ብሏል እግዚአብሔር ይመስገንና ጌታ እግዚአብሔር ይባርካችሁ በርቱ በጌታ ጸጋ እግዚአብሔር መልካም ነው ለሚፈልጉት ወደዚህ ወደ ትሁቱ መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ ብሏል ስለዚህ ይመለከተናል አሁን ጌታው ተመልከተኝ የማይል የለም ግን እሱ ማንን ነው የሚመለከተው የሚለውን ብዙ ጊዜ ሰው አያስብም እሱ ማንን ይመለከታል ትሁት የሆነውን ሰው እግዚአብሔርን እሱን የሚፈልገውን ሰው ይፈልጋል እግዚአብሔር ያቃልም እግዚአብሔርን ፈልጉት ተብሎ ተጽፎ የለ ተጸናላችሁ ሁሉ ጊዜ ፊቱን ፈልጉ ስለዚህ እሱን ስንፈልግ እሱ ያቃል በትህትና ራሳችንን ዝቅ አድርገን በትሁት ልብ ስንቀርብ እንደገና ደግሞ በቃሌ ወደሚንቀጠቀጥ ብሏልና ያ ማለት የእግዚአብሔር ቃል ሲነገር የእግዚአብሔርን ቃል ቻሌንጅ ለማድረግ መነሳት ተገቢ አይደለም እግዚአብሔር የሆነ ነገር ሲናገር የእግዚአብሔርን ሐሳብ ላለማስተናገድ ሌላ ምናመጣቸው ሐሳቦች በሙሉ ከእግዚአብሔር አይደሉም እግዚአብሔር የእግዚአብሔርን ሐሳብ እኛ አንመክርበትም እግዚአብሔር ነው የሚመክረን እንጂ እግዚአብሔር በእኛ ላይ በማይሆን ነገራችን ላይ እሱ መጥቶ የሚያስወግደውን የሚነቅለውን ሊነቅል ይመጣል እንጂ የሚተክለውን ሊተክል ይመጣል እንጂ እሱ ሲናገር እኛ ቆይ አስቤበት አይባልም ዝም ብለን እንደ ሕፃን መቀበል ነው የእግዚአብሔርን ሐሳብ የእግዚአብሔር ሐሳብ ይሁን እንጂ ማየትም ካለብን የምንሰማው ነገር የእግዚአብሔር ሐሳብ ነው ወይስ አይደለም ብለን እሱ ላይ ነው እንጂ ማሰብ ያለብን ገና ሲመጣ የእግዚአብሔር ሐሳብ ምንም የእግዚአብሔር ሐሳብ ነው ወይስ አይደለም ሳንል በራሳችን ጊዜ የሆነ ነገር ከኛ ሊነቅል ነቅነቅ ማድረግ ሲጀምረን አይ ይሄን የሚነቀንቀኝ ነገር ይሄ ለኔ የሚሆን አይደለም ብለን ካልን አለቀልን በቃ ሊነቅልም ስለሚመጣ ብዬ ነው እግዚአብሔር የተመሰገነ ይሁንና በቃሌ ወደሚንቀጠቀጥ እመለከታለሁ ብሏልና የእግዚአብሔር ቃል ያንቀጥቅጠን ሐዋርያው ጳውሎስ ሳውል በነበረበት ጊዜ በመንገድ ላይ በደማስቆ መንገድ ሲሄድ ጌታ ኢየሱስ የተገናኘው ጊዜ ለጌታ ኢየሱስ ክርስቶስ ቃል እየተንቀጠቀጠ ነበረ እንደውም ምን አለ ምን አደርግ ዘንድ ትወዳለህ ማለትም ማለት ነው ለእግዚአብሔር ቃል ሳውል ሳውል ስለምን ታሳድደኛለህ እንዴ ጌታ ሆይ አንተ ማን ነህ የምታሳድደኝ ኢየሱስ ነኝ የመውጊያውን ብረት ብትቃወም ይብስብሃል ልረዳ ላድንህ
ከክፉ መንገድ ልመልስ ተገልጬልሃለሁ። ይሄንን ብትቃወም ይብስብሃል። ጳውሎስ ለእግዚአብሔር ቃል ተገዛ አልተገዛም? መገዛቱን ጌታ ሆይ ምን አደርግ ዘንድ ትወዳለህ በማለት የእግዚአብሔርን ሐሳብ ሲፈልግ አንመለከትም? መንገዱስ አልተቀየረም? በዚህ ምክንያት ተቀየረ። ቢቃወምስ ኖሮ ይብስበት ነበረ። ስለዚህ የእግዚአብሔር ቃል ወደኛ ሲመጣ የእግዚአብሔር ቃል ያንቀጥቅጠን ለማለት ስለፈለኩኝ ነው። የእግዚአብሔር ቃል የሚያንቀጠቅጠን ከሆነ እንገዛለን ማለት ነው። እግዚአብሔርም ይመለከተናል፣ ያስተካክለናል፣ ይለውጠናል። ጌታ የተመሰገነ ይሁንና በርቱ። ይሄንን ጥቂት ነገር ለማለት ነው። ጨርሻለሁኝ። እግዚአብሔር ከእናንተ ጋር ይሁን። ስለተከታተላችሁኝ አብራችሁ የእግዚአብሔርን ቃል ከኔ ጋር አብረን ስለተከፋፈልን ደስ ብሎኛል። እግዚአብሔር ያክብራችሁ። ተባረኩልኝ።